ናችሁ? ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትቆዩኝ በአክብሮት እጠይቃለሁ። አብረን እንቆያለን ለተወሰነ ደቂቃ በአዲስ ቻናል በአዲስ ሀሳብ መጥቼላችኋለሁ። ይሄው ሀሳብ ምንድን ነው ካላችሁ ደግሞ ካለን ኤክስፒሪየንስ የተነሳ የምናውቃትን ነገር ማካፈል አለብንና እንግዲህ አንድ ሁለት እላችኋለሁ። በትዕግስት ቁጭ ብላችሁ ሳትቀይሩ አዳምጡኝ። ላይክ ሰብስክራይብ እንዳይረሳ እና ዛሬ የምንነጋገርበት ዋነኛ ሀሳብ ምንድን ነው ካልን አዲስ ለሚመጡ ወደ አረብ ሀገር ለሚመጡ ልጆች ያለንን መልእክት ወይ ደግሞ ማወቅ አለባቸው ብለን የምናስበውን ነገር መናገር አለብን ማለት ነው። ያው የምናውቀውን ማሳወቅ ነው። ይህ ስንል ደግሞ እኛ በጣም እንትንን እያልን ሳይሆን ካለኝ ልምድ አንጻር ላካፍላችሁ ብዬ ነው። እና አረብ ሀገር ለመጀመሪያ ጊዜ ስንመጣ ቻሌንጁ ለሚለው ነገር ምላሽ ሰጣችኋለሁ። የተወሰነ ይጨምርላችኋል ከምታውቁት ነገር የሆነ ትንሽ ማብራራላችሁ ብዬ ነው። እና ምንድነው ቻሌንጁ የሚለው ነገር ስናነሳ ምንም ቻሌንጅ የሌለው ነገር የለም። በነገራችን ላይ ሁሉም ነገር ቻሌንጅ አለው። ያንን ቻሌንጅ ግን እንዴት ነው የምንወጣው የሚለውን ነገር ነው የምናስበው ማለት ነው። ቻሌንጁ አንደኛ ምንድነው እሱ ስንል በጣም የሚፈትነን ነገር ቢኖር አንደኛ ከቤተሰብ መለየቱ እንዳለ ሆኖ ያው የቤተሰብ ሀሳብ፣ ጭንቀት፣ ብዙ ነገር ይኖራሉ። ግን ከዛም በላይ ሆኖ የምናገኘው ነገር ምንድነው? ገና ከዛ ስንመጣ የሚገጥመን ነገር አንደኛ ለምሳሌ እንደኔ ከክፍለ ሀገር የመጣችሁ ልጆች ሊፍት አዲስ የሆነባችሁ ከሊፍት ጀምሮ ፈትናችኋል እና እሱ ነገር አለ። እሱ ነገር ያስፈራል ትንሿ ማለት ነው። ገና ከዛ ነው የሚጀምረው እያለ ይቀጥላል። ከዛ ደግሞ ብዙ አዳዲስ ነገሮች ታያላችሁ። የምታዩቸው ነገሮች ሁሉ ለእናንተ አዲስ ሊሆን ይችላል። የምታውቁትም ትኖራላችሁ። ግን ደግሞ ቦታው ላይ እስካልደረሳችሁበት ድረስ ያ ነገር ለእናንተ ምንድነው እሱ የሚሆነው ቻሌንጅ ነው ማለት ነው። ያ ቻሌንጅ ደግሞ መቋቋም መቻል አለብን። እና ከዛ ስትመጡ የሚገጥማችሁ ነገር አንደኛ የአየሩ ሁኔታ አለ። አየሩ ማለት ለምሳሌ አሁን እኔ በጣም ሙቀት እወዳለሁ ማለት ሙቀት ይመቸኛል ብዬ የማስብ ሰው ነኝ። እና እናም ደግሞ ስለሚመቸኝም ማለት ነው። ግን ደግሞ ለሁሉም ይመቻል ማለት አይደለም። ደግሞ እንዳሰብነውም ላናገኘው እንችላለን። አንደኛ ምን መሰላችሁ፣ እኔ በጣም ሙቀት እንትን እላለሁኝ ማለት አልፈራም። በቃ ሙቀት ይመቸኛል፣ ከብርድ ማለት ከቅዝቃዜ ሙቀት ይመቸኛል። ግን ደግሞ ያገኘሁት ነገር እንደዛ አይደለም። በጣም ነው የሚከብደው እውነት። ገና ከኤርፖርት ስትወርዱ የሚሰማችሁ ስሜት ከባድ ነው እና አየሩ ቻሌንጅ ነው። ከዛ ደግሞ ልክ ስትመጡ ወዲያው ስራ የማትገቡ ከሆነ ቢሮ ላይ የምትገቡ ከሆነ ቢሮ ቦታ የምትቆዩ ከሆነ ቢሮ ቦታ የሚገጥማችሁ በጣም ማለት ሁሉም ተመሳሳይ አይደሉም። ነገራችን ላይ ማሰብ ያለባችሁ ሁሉም አንድ አይደለም። ግን ደግሞ በአብዛኛው ሰው የሚገጥመውን ነገር ነው የምንነጋገረው ማለት ነው። ያ ነገር ምንድን ነው? ቢሮ ላይ በጣም ነው የሚያስቸግረው። ቢሮ ላይ ያለውን ነገር እውነት ለመናገር በጣም ነው የሚከብደው እና አበሻ ለአበሻ የማይከበርበት ቦታ ነው ቢሮ ማለት ነው። እና ምግብ በሰዓት ጠብቃችሁ ስራ እስክትገቡ ድረስ ማለት ነው ምግብ ሰዓት ጠብቃችሁ ላትበሉ ትችላላችሁ። በዛ ላይ ደግሞ የምታገኟትን ነገር የሆነ ታጠግበኛለች ብላችሁ ሳይሆን ጊዜን አቆያለሁ ብላችሁ ነው የምትወስዱት። እና በልቶ ምንድነው ጠግቦ መብላት እናት ቤት ቀረና እዛው ሀገራችን አሁን ማለት ነው ቢሮ እስከሆነ ድረስ ማለት ነው። እና ቢሮ ብቻም ሳይሆን መዳም ቤትም ስንገባ ብዙ ነገሮች አሉ፣ በጣም ብዙ ማለት ነው። የሚያተኩረው በብዛት ምንድነው እሱ ቻሌንጁ ላይ ነው። ቻሌንጁ በጣም ከባድ ነው። እና ከዛ ከቢሮ ስትወጡ ደግሞ የምትገቡበት መዳም ቤቶች ወይ ደግሞ የተለያየ ካምፓኒ ቦታ
ስራ ቦታ ልትሄዱ ትችላላችሁ እና እዛ የምትሄዱበት ቦታ ደግሞ የሚገጥማችሁ ነገር አንደኛ የስራ አለቃችሁ ይኖራል ወይም ደግሞ መዳም ትኖራለች። እንዲሁም ደግሞ ኮንስትራክሽን፣ ሌሎች ስራዎች በኤኒ ታይም በየትኛውም ቦታ ማለት ነው በቃ በየትኛውም ስራ ቦታ ኃላፊነት ያለባቸው ሰዎች እናንተን እንዴት አድርገው እንደሚቀበሏችሁ ከባድ ነው። ብቻ ግን ምን ገጥሟችኋል መሰላችሁ? መጀመሪያ ላይ ያው የቋንቋ ችግር አለ። ቋንቋ ችግር እንዳለ ሆኖም ደግሞ ኢትዮጵያን ያሉበት ማለት ሌሎች ልጆች ራሱ ልምድ ያላቸው ምናምን ያሉበት ቦታ ከገባችሁ እነሱ ራሱ ለእናንተ ጥሩ የማይሆኑበት አጋጣሚ አለ። ማለት እነሱ ቀድሞ ስለመጡ የሆነ ተወዳጅነታቸውን እና ተፈላጊነታቸውን ለራሳቸው ብቻ አግተው ነው እንትን የሚሉት እና ለእናንተ ጥሩ ነገር ጥሩ ትርጉም እንኳን ጥሩ ትርጉሙ ነገር ላይ ነግሯችሁ ይችላሉ፣ የቋንቋ ነገር ማለት ነው። እና ደግሞ ከመዳም ጋር የመስማማት ነገር፣ መዳም ያው እናት አይደለችም። ኖርማሊ ከእናት ጋርም ሁሉም ተስማምቶ ይኖራል ማለት አይቻልም። ግን ደግሞ መዳሞች በጣም ከባዶች ናቸው እውነት ለመናገር በጣም የሚከብደው እና አንዷ ብትወዳችሁ ሌላኛው ደግሞ ላይወዳችሁ ይችላሉ። ጥሩ ቢሆኑላችሁም ደግሞ መጥፎ የሚሆኑበትም አጋጣሚ አለ። መጥፎ ማለት ደግሞ በሌላ እንትን ሳይሆን በመጥፎነት በሌላ ነገር ሳትወስዱት ማለት ነው። መጥፎ ማለት ጥሩ አመለካከት የሌላቸው የአመለካከት ችግር ያለባቸው ማለት ነው እና የሆነ በሰውኛ እንኳን የማያከብሩ ናቸው። ስራቸውን እየወደዱ እንድትሰሩላቸው እየፈለጉ ግን እናንተን ይጸየፋሉ። አንዳንድ መዳሞች ማለት ነው። እንደዚህ አይነት ነገርም አለ እና ልጆች አሉ። ከልጆች ጋር ያለመስማማት ጉዳይ ሊኖር ይችላል። አሁን እያጸዳችሁ አሁን ሊያበላሹባችሁ ይችላሉ። የምታደርጉትን ነገር ድጋሜ ሰርታችሁ አንድ ነገር ሰርታችሁ ጨርሳችሁ ሌላ ቦታ ሄዳችሁ እየሰራችሁ ድጋሜ ደግሞ ተመልሳችሁ ስትመጡ ተበላሽቶ ልታገኙ ትችላላችሁ። ይሄ ሁሉ ነገር ቻሌንጅ ነው። ይሄን ሁሉ ነገር መቋቋም አለባችሁ። ምግብ እየበላችሁ ሊጠሯችሁ ይችላሉ። ተኝተሽ ሌሊት ማታ ስራዬን ጨርሻለሁ ብለሽ ተኝተሽ ገብተሽ እንኳን በዛን ሰዓት ሊጠሩሽ ይችላሉ። አሁን አንዳንድ ሰው እንደዚህ ያለ ምን አለ መሰላችሁ? አንዳንድ መዳሞች ከውጭ እየመጣች ማለት እቤት አልነበረችም፣ ስራሽን ጨርሰሽ ተኝተሻል። ስትመጣ የሆነች ነገር ይዛ ከመጣች ያንን እቃ ከመኪና ውስጥ እንድታወጭላት ወይ ምንም እኮ የሚከብድ ነገር ሆኖ አይደለም፣ የሚከብድ ነገር ሆኖ ሳይሆን የሆነች ትንሽዬ ባግ እንኳን ካለች ያንን ነገር እንድታወጭላት ከመኪና ውስጥ ከእንቅልፍ ላይ የምትቀሰቅስሽ መዳም አለች። እና ያ ነገር በጣም ፈታኝ ነው። በቂ እረፍት ላይኖር ይችላል እና ባገኘነው አጋጣሚ በምናገኛት ሰዓት እረፍት ለራሳችን እረፍት መስጠት አለብን፣ እረፍት ማድረግ አለብን እና ብዙ ቻሌንጆች አሉት። ያን ሁሉ ቻሌንጅ መቋቋም የምንችለው በትዕግስት እና ደግሞ ሁላችንም በየእምነታችን በመጸለይ ነው። ያንን ነገር የምንቋቋምበት ምላሽ የዚህ ሁሉ ፈተና ምላሽ የዚህ ሁሉ ቻሌንጅ ምላሽ ምንም ሊሆን አይችልም። ከእግዚአብሔር ጋር መገናኘት ብቻ ነው፣ በጸሎት ማለት ነው። ሁላችንም በየእምነታችን ለምናሳልፈው ቀን ለምናሳልፈው ቻሌንጅ ለሁሉ ነገር ጸሎት ግዴታ ነው እና ሁላችሁም በየእምነታችሁ ትጸልያላችሁ ማለት ነው ለዚህ ቻሌንጅ እና ያ ቀን እስኪያልፍ ድረስ መታገስ አለብን። በተለይ ደግሞ ቋንቋ እስኪለመድ ድረስ ያሉት ነገሮች በጣም የሚፈትኑት እና ለሁሉም ነገር ደግሞ ያው ቀን ያልፋል። እስኪያልፍ ደግሞ መልፋት ስላለብን ቻሌንጆች ሁሉ መቋቋም ስለሚገባን ትዕግስት ግዴታ ነው። ትዕግስት ያስፈልጋል ማለት ነው። ትዕግስት ዋነኛው ነገር ነው እና ደግሞ አንደኛ ያንን ካልን በኋላ ቤተሰብ ወደ አረብ ሀገር ሲልከን ምን አይነት ግንዛቤ ያለው ብለን ስናስብ ደግሞ እውነት ብር ሰርተን እንድናገኝ ብቻ ነው ወይስ ደግሞ የሆነ የሚደርስብንን ነገር ሁሉ ነገር አውቀውት ነው? እንኳን እነሱ ይቅርና እኛም አናውቀውም። ከዛ ስንመጣ
እንኳን ቤተሰብ ይቅርና ማለት ቤተሰብ የብዙዎቻችን ቤተሰቦች ምናልባት ትምህርት ተምረው ላይሆን ይችላል፣ ያልተማሩ ቤተሰቦች ሊኖሩ ይችላሉ ማለት ኖርማሊ በትምህርት ዙሪያ ማለት ነው። እና ይሄን ነገር በምን አንግል ነው የሚረዱት? ግዴታ ሰርተሽ ስለምታገኝ ብቻ ሰርተሽ ስለምታገኝ ብቻ እውነት አንተ ደስተኛ ነህ? እውነት አንቺ ደስተኛ ነሽ ማለት ነው? ይህን ነገር ማለት ምን ያክል ግንዛቤ ያላቸው የሚለውን ነገር ራሳችንም መጠየቅ አለብን። ራሳችን ራሱ ምን ያህል ግንዛቤ ያለን እዛ ስንሄድ በቃ እኔ ኢትዮጵያ ውስጥ አልተሳካልኝም፣ ኢትዮጵያ ውስጥ ሰርቼ ምንም ነገር አላተረፍኩኝም ብለን ቀጥታ ወደ አረብ ሀገር የምንመጣ ከሆነ የአእምሮ ዝግጅት ሳያስፈልግ ብድግ ብለን የምንመጣ ከሆነ የሚደርስብንን ነገር ለመቋቋም ይከብደናል ማለት ነው። እና ሁሉ ነገር ስናረግ ስንወስን አስበንበት ከልባችን ማለት ነው ይሄን ነገር ቢገጥመኝ እወጣዋለሁ የሚለውን ነገር ማሰብ ተገቢ ነው ማለት ነው። እና ደግሞ በቤተሰብ ዙሪያ ባለው ይሄንን ነገር በደንብ እንትን ማለት አለበት ብዬ አስባለሁ። ሁሉም ማህበረሰብም ሆነ ሁሉም ወላጅ ይሄን ነገር መረዳት ማወቅ አለበት። እግዚአብሔር ይመስገን አሁን ቴክኖሎጂ ተራቋል። የብዙዎቻችን ቤተሰቦች ስልክ አላቸው፣ ቴሌቪዥን አለ፣ ብዙ ማህበራዊ ሚዲያዎች አሉ እና ይከታተላሉ። መቼም ይሰማል። ያው በየጊዜው ጥሩ ዜና ብቻ ነው የሚተላለፈው ማለት አንችልም እና ይታያል በሚታየው ነገር እና ለወላጆች ለቤተሰቦቻችን እንዲሁም ደግሞ በዙሪያችን ላሉ ሰዎች ይሄን ነገር ሼር ማድረግ አለብን፣ ለሚመጡ ሰዎች ማለት ነው። ይሄን ነገር አምነውበት ሁሉ ነገር አምነው ሲመጡ ቢያንስ አይምሯቸው ተዘጋጅቷል፣ ለስራም ተዘጋጅተዋል፣ ለፈተናውም ተዘጋጅተዋል እና ያንን ፈተና ደግሞ የሚወጡበትንም ነገር አዘጋጅተው ነው የሚመጡት ማለት ነው። ጭንቅላታቸውን ዋነኛው ማሳመን ነው። ስለዚህ ያንን ነገር መዘጋጀት ያስፈልጋል። ሲመጡ ለምንም ነገር ለመወሰን የአእምሮ ዝግጅት ያስፈልጋል ማለት ነው። እና ቤተሰብ ቀጥታ ብር መፈለግ ብቻ ሳይሆን ብር ሰርተው ያመጣሉ ማለት ብቻ ሳይሆን ማወቅ እንዳለባቸውም ግንዛቤ መስጠት አለብን። ሁላችንም ባወቅነው ደረጃ ማለት ነው። የሚደርስብን ነገር አንደኛ ናፍቆት አለ፣ በዛ ላይ ደግሞ ነፃነት ማጣት አለ። በቃ ሳይኮሎጂካሊ በጣም የምንጎዳበት ነገሮች ይበዛሉ እና ለዛ ሁሉ ነገር ዝግጁ መሆን አለብን እላለሁኝ። ለዚህ ሁሉ ማጠቃለያ የሚሆነን ሁላችሁም ካላችሁ ልምድ አዲስ ለሚመጡ ልጆች በተለይ በዚህ ሰዓት ደግሞ ወንዶች በጣም እየተንገላቱ ነው ያሉትና በወንዶች ዙሪያ ራሱ በጣም የሚከብዱ ነገሮች ናቸው። ሲያገር በኮንስትራክሽን ዙሪያ ራሱ የሚሰሩ ልጆች ኮንስትራክሽን ቀላል ስራ ነገር ሆኖ አይደለም፣ ከአየሩ ሁኔታ ማለት ነው። አየሩ ሲስተካከል ችግር የለውም፣ ያው ሁሉም ሰርቶ ስለሚኖር ሰርቶ ስለሚተዳደር ማለት ነው። ግን ደግሞ ሙቀት በመጣበት ሰዓት አየሩ በሚከብድበት ሰዓት ምናምን የሚገጥማቸው ነገር መጥፎ ነው። ያለ እድሜያቸው ለጉልበት ስራ ብቁ ሳይሆን የሚመጡ አሉ። ያላቸውን ሸጠው የሚመጡ አሉ። ባጃጅ ያለው ባጃጁን ሸጦ ይመጣል። መሬት የሚሰራ ከሆነ ግብርና ምናምን እሱንም ሸጦ ይመጣል። እና ብዙ ነገሮች አሉ። ይሄንን ነገር ደግሞ የመጣችሁ ልምድ ያላችሁ ሰዎች ብሩን ብቻ ማየት ሳይሆን እዚህ መተው የሚገጥማቸውን ነገር ሁላችሁም ከምታውቁት አንፃር ማጋራት አለባችሁ፣ ማወቅ አለባቸው። አይምጡ ወይ ደግሞ እዛው ምናምን ማለት ፈልጌ አይደለም፣ ግን ደግሞ የአእምሮ ዝግጅት ያስፈልጋል በሚለው አእምሯቸውን ሁላቸውም ማሳመን አለባቸው። ላለሁኝ ውድ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለሁኝ አብራችሁኝ ስለቆያችሁ አመሰግናለሁኝ። ከዚህ በበለጠ በተለያየ ሀሳብ እንድመጣ ደግሞ የእናንተ እገዛ ያስፈልገኛል። ሰብስክራይብ እንዳይረሳ። ወዳችኋለሁ። መልካም ሳምንት ይሁንላችሁ። ደህና ሁኑልኝ። አልጠፋም፣ ለመምጣት ሞክራለሁኝ። ደህና ሁኑልኝ።